እንዴ አንተ እንዴ ኑሮ ተወደደ ትላለህ? እንዴ ዘይት ተወደደ ትላለህ? እንዴ ስንዴ ተወደደ ትላለህ? የማን ልጅ ነህ አንተ? የእግዚአብሔር ልጅ የለም። አንተ እግዚአብሔር ሰው ለአንተ ያለው የተሰወረ ነው። ለአንተ ምንድን ነው? የተሰወረ ነው። ሰው ይጨነቃል፣ ሰው አጣሁ ይላል፣ ሰው ገበያ ያያል። አንተ ገበያ አትይ። ያለህን ዛሬ ትንቢት እናገራለሁ። በቤትህ ያለው ምንድን ነው? ባዶ ምን ሥራ ይሁን አንድ ብርም ትሁን ባለው ላይ የእግዚአብሔር የተሰወረ ይሰጣል። የእግዚአብሔር ሰው ያዝ። በሽታ ነው ዝበል፣ የእግዚአብሔር ልጅ ቀንበር ነው ዝበል፣ የእግዚአብሔር ልጅ ዝበል፣ ካንሰር ነው ዝበል፣ የእግዚአብሔር ልጅ ዝበል፣ ጽባ ሄደ ሄደ በሉ። የት ሄደ? ሄደ። ቆዩኝ። አይመወለድ አይመወለድ በአንተ አይሰራም፣ በትምህርትህ አይሰራም፣ በእውቀትህ አይሰራም፣ በዕድሜህ አይሰራም፣ በሥልጣንህ አይሰራም። በእግዚአብሔር ልጅነትህ ግን በእግዚአብሔር ልጅነትህ ግን ስማ። እኔም ትላንትና እንዲቆሜ ሰብካለሁ አላልኩም ነበር? ግፊት 200% ይሰናበታለሁ ብዬ ነበር። ዛሬ ግን የእግዚአብሔር ልጅ ነኝ። የእግዚአብሔር ልጅ ነኝ። ምን ታያለህ? በእግዚአብሔር ፍቅር ውስጥ ምን ይታያል? ልጅነት ይታያል። በልጅነት ውስጥ ስልጣን ይታያል። ሃሌሉያ ሃሌሉያ ሃሌሉያ። ምን ነው የምታየው? የእግዚአብሔርን ፍቅር